እያሳሰብን እንድንጠቀም ነው። ግንባታ ለበዓታ እግዚአብሔር ከሁላችን ጋር ይሁን። በረከቱን ያድለን፣ ጸጋውን እንዲያበዛልን፣ ከእመቤታችን ከቅድስት ድንግል ማርያም በረከትና ረድኤት እንዲያሳትፈን፣ በአማላጅነቷና በቃል ኪዳኗ እንዲጠብቀን፣ ነፍሳተ ሙታንን እንዲምርልን፣ የነገሥታቱን የምኒልክን የኃይለ ሥላሴን የኃይለ መለኮትን የንግሥታቱን የአስካለ ማርያምን የወለተ ሚካኤልን የወለተ ጊዮርጊስን የአገልጋዩን የሀብተ ጊዮርጊስን ነፍሶቻቸውን ሀገረ ሕይወት መንግሥተ ሰማያት እንዲያወርስልን፣ ዕረፍተ ነፍስንም እንዲሰጥልን፣ በሰላም እንዳዋለን በሰላም እንዲያሳድርን፣ ሽማግሌዎችን በዕድሜ በጤና እንዲደግፍልን፣ ወጣቶችን በማስተዋል እንዲመራልን፣ ሕፃናትንም በእውቀትና በጥበብ እንዲያሳድግልን፣ ሀብተ ወልድናን ስመ ክርስትናን እንዲያጸናልን፣ ሀገራችን ኢትዮጵያን ጽኑ ሰላም እንዲያደርግልን፣ ቤተ ክርስቲያናችንን በእውቀታችሁ በጉልበታችሁ በሀብታችሁ በሚቻላችሁ ሁሉ የምትረዱትን አገልጋዮች እግዚአብሔር አምላካችን ከመከራ ሥጋ ከመከራ ነፍስ እንዲጠብቃችሁ፣ ተራዳኢ መልአክ ቅዱስ ፋኑኤልን እንዲያዝላችሁ እንዲያዝልን፣ እግዚአብሔር አምላካችን ሕዝባችንን ወጥቶ ከመቅረት ተፋቅሮ ከመጣላት አግኝቶ ከማጣት እንዲጠብቅልን፣ በሰላም እንዳዋለን በሰላም እንዲያሳድረን፣ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እንልሻለን፣ ሰላም እንልሻለን፣ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ በደልን የሚደመስስ ኃጢአትን ይቅር የሚል ይቅር ይበላችሁ። ከዚህ የተሰበሰባችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ምእመናንና ምእመናት በየስማችሁ ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በማሰብ በመናገር በመስራት በእውቀት ባለእውቀት በስህተት በግድፈት በቀን በሌሊት የሠራነውን በደላችንን ሁሉ እግዚአብሔር ይቅር ይበለን። የእግዚአብሔር ምሕረት የእግዚአብሔር ወልድ ቸርነት የእግዚአብሔር መንፈስ ቅዱስ አንድነት ከሁላችን ጋር ይሁን። የንጽሕተ ንጹሐን የቅድስት ድንግል አማላጅነትና ቃል ኪዳን ይጠብቀን። የቅዱሳን መላእክት ጻድቃን ሰማዕታት በረከታቸው ረድኤታቸው አይለየን። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለእግዚአብሔር አምላካችን ክብርና ምስጋና ለስሙ ይሁን። ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ይቀድሳችሁ። ጉባኤያችንን በሰላም ያስፈጸመን እግዚአብሔር የተመሰገነ ይሁን። በጉባኤ ላይ በጉልበታችሁ በገንዘባችሁ በሐሳባችሁ የተሳተፋችሁትን ሁሉ እግዚአብሔር ይጠብቃችሁ። ታኅሳስ 24 ቀን እቲሳ ደብረ ጽላልሽ ገዳም በረከት እንድትቀበሉ ማሳሰቢያውን የቦታው አስተዳዳሪ ይኸው ያሳስባሉ። ሊቀ ጉባኤ ቆሞስ አባ ኪዳነ ማርያም ማሳሰቢያውን ተቀብለን በረከት ለማግኘት ሁላችንም ለቀኑ ተዘጋጅተን በቦታው ለመገኘት እግዚአብሔር ይርዳን። አሜን አሜን። አምላካችን እግዚአብሔር የተመሰገነ ይሁን። ወጣቶች ወደዚህ ወደ መድረኩ መጡና
ሞንታርቦን እስከ ጫፍ መንገድ ድረስ አድርሱልን። እዚህ ጋር መነጽር የጠፋለ ምልክቱን ተናግራ